ያው እንደምታዩት ወንድ እኮ እንደዛ አይናገርም ሴትን። ወንድ እኮ ጸጥ ብሎ ቤት ያጸዳ ምግብ እየሰራ ነው ነው ፎሬቨር ዘንድሮ ፎሬቨር ልጅ ዛሬ አዲስ ብሎናት ቂሟንም ማረሳት አሁንም ቂም ላይ የመጨረሻው ቲክታክ ይባላል ወገኔ። ቲክታክ ተበዳ ኤዮ ሰላም ቤተሰብ ከብዙ ቆይታ በኋላ ከሁለት ሳምንት ምናምን ቆይታ በኋላ ተመልሰን መጥተናል። አማኒ ለዚህ ቻናል አዲስ ከሆናችሁ አሁን ሰብስክራይብ ማድረግ ቤተሰብ መሆን ትችላላችሁ። እንዲሁም ሁላችንም እንደተለመደው ቪዲዮን ከመጀመራችን በፊት ላይክ አንዳችንም ሳቀር ላይክ በማድረግ እንጀምራለን። ፒስ ይላል ካን ሰማዋን አስክ ዘ ኦነር ኦፍ ዘ ኮሬክት ኔም ይላል። ምን ይላል? ተበጂ አስመጪና ላኪ ይላልና ተበጂ ወይም ደግሞ አብሪቬሽን ነው መሰለኝ ከስር ሳየው ቲቢጂ ይላልና እኔ እንጃ አብሪቬሽኑ ምን ለማለት ፈልጋችሁ እንደሆነ አላውቅም፣ ግን ላይክ ባነር የሰራለ ሰው በስም ቀይር ማለት ትችል ነበር። ኤቭሪ ታይም አይ ባክ ኢን አዲስ አበባ ኢትዮጵያ ዊዝ ማይ ዋይፍ አክቲንግ ሀበሻ። አይ ሪሜምበር ዲስ ሃውስ። ይሄ ማን ቤት ነበር? ይሄኛው የነጌቱ ጌቱ I remember ላይክ ሰውየው አክት ማረክ ላይ ጎበዝ ነው። ግን ይሄ ፊልም የሚያስታውሰው አለ ላይክ ስሙ ጌቱ ነው ግን የሚኖርበት ፊት እና የሚኪ ፊልም ነው መሰለኝ። በጣም ይመቻል ፊልሙ። ምን ይላል? በተመልካች ጥያቄ መሰረት አበጀሽ በአዲስ ቪዲዮ ክሊፕ ብቅ ብላለች። አበጀሽ ምን ስሟ ስትየው? እሺ ሐሙስ 10 ሰዓት በጉጉት ይጠብቁን። ፕሮዲሰሩ ራሱ እያረጋጋት ዛዚው እንዳትከነትረ። ለማንኛውም በጉጉት እንጠብቃለን። አድዋ ይላል ሰውየው በየሮጥ ይስቃል። ህዝቡ ለቅሶና ሳቁ ተደባልቆበት ፖሊስ ያሮጣ እያስቃል። ፈገግታችሁ ሲያምር እንዴት አይነት ቁንጂ ወጣቶች ናቸው። አሁን 360 ምን ብሎ ሊዘግበው? አብይ አህመድ ህዝቡን በዱላ አሳቀው። በዱላ አሳቀው ነው ይመች። እንዲህ እየተደበደብክ ፈገግ ካልክማ በቃ ሀገሪቱ ትክክለኛ ለውጥ ላይ ናት። ሰውየው እኔ አልገባኝም የሳቀበት ምክንያት። እንዴት ፖሊሲ ጋር ወርጥ ትስቃለህ? ኮትን አስያዝኩ ጫማን አስያዝኩኝ ተበላሁኝ። ከዛ ጓደኛዬ ምናምን አስያዝኩት። እሱን አስይዤ ተጨወኩ። ጓደኛውን አስያዘው። አንዳንድ ጓደኞችንማ አስይዘን መጫወት አለብን እንጂ። ስፔሻል ፎርስ ግራጁዌት ሴሬሞኒ እንሳቶ እሺ ያስተካክላል። ዝቅ አደረገለት ፖዚሽኑ። እሺ በልሽ ነገር አይሰበርም እንዴ? ሲለማመዱ አልሰበሩትም እንዴ? آبها و مرزهای دریایی کشور عزیزمان ایران آبانی بر قلب دشمن تاختند. ኧረ በቃ አስቀይሰህ ቁጭ በል። ምንድን ነው በእግርም ቢውለ በእጅ ትሞክራለህ? خاطره همه شهیدان سرفراز را گرامی می‌داریم. እዚህ ጋር ኮማንደሮች ቁጭ ብለው እያዩት ነው። አይ እና አንድ አባሳሰብር እንኳን እኔ አልጋው ያለ ነው ስትለማመዱ ማለት ተለማምዳችሁ ነው አይደል? መጀመሪያ መቼም ዝም ብላችሁ እንትን አትሉማ። ስትለማመዱ ከሰበራችሁት እኮ አይከብዳችሁም ማለት
ብዙ ልምምድ ማድረግ አለባቸው። ከመሬት ተነስተው እኮ ሴሬሞኒ ያሳዩማ። ወንድ እኮ እንደዛ አይናገርም ሴት ምን ብሎሽ ነው? ቆይ የምሬን ነው። ሴት ልጅ አትገላለጥ። አዋ ሴት ልጅ መገላለጥ የለባትም ለመሰረት። ወንድ እኮ ጸጥ ብሎ ቤት ያጸዳ ምግብ እየሰራ ነው የሚኖረው። አንተ ምን ሆነ ኦንላይን የምትወጣው? ኦንላይን ወንዶች አይወጡም እኮ ክልክል ነው። ምን ነካ አንተ? ዘርህን አታሰድፍ ማለት ተቃራኒ ነው እያወራች ያለች። ሴት ልጅ ነው ወይስ ወንድ ልጅ ነው ኩሽና መግባት ያለበት? ላይክ መግባት ያለበት ሳይሆን እኔ ሁሉንም አልጠራውም። በኢትዮጵያ ባህላችን ማለት ነው። እኛ ስናስበው ወንድ ልጅ ነው ወይስ ሴት ልጅ ነው ኩሽና የሚገባው? በጣም በለጋ እድሜ ነው ወደዚህ ምድር የመጣሁትና በለጋ እድሜ ነው ወደዚህ ምድር የመጣው። አድገህ ነው የተወለድከው? በጣም በለጋ እድሜ ነው ወደዚህ ምድር የመጣሁትና ጭስ ይለኛል። በአንድ አመቴ መራመድ አልችልም ነበር። አንድ አመት ትዝ ይላል። በጣም ከባድ ጊዜ ነበር በህይወቴ ያሳለፈው። ለኛ ነው አንድ አመት የሚራመዳለን። ከባድ ጊዜ ነበር። መብላት አልችልም ነበር ራሴን ችዬ። ከሰዎች ጋር ማውራት አልችልም ነበር። ኢቭን የምፈልገውን ነገር አልጠይቅም ነበር አፌን ሞልቼና ምን አይነት ጊዜ ለኔ እነዛ ጊዜዎች በጣም እና ምን ልላችሁ ነው? አመስግኑ ፈጣሪያችሁ። ሁሉም ያልፋል ወገኖቼ፣ ያልፋል። ከዚህ የከፋ ነገርማ የለም። አንተ በአንድ አመት ሰው ደግፎ ምናምን የምትበላ ከሆነ ምናምን ትከሰከስ ከሆነ በጣም ያሳዝናል። የምር ለማንኛውም እግዚአብሔራችሁን አመስግኑ። ስንት ባል አገባሽ? ሁለት ባሎችሽ አሉ አጠገብሽ? የሉ። አው ሌላ ሶስተኛ ባል ይምጣ። አይመጣ። ሁለቱም ባሎችሽ አጠገብሽ ላይ የሉ። ስለዚህ አሁን ሌላ ሶስተኛ ሽሩ ግድም ያበዛ ሰው አለ ወቅጮ። አሜን። እባካችሁ ሰርተ የበላበት ልጅ አትጉት ማለት እሱ አሁን ሊያገባ ነው። ስንት ነገር አቅዶ ስንት ነገር ጀንጅኖ አንቺ ለምን ታስቆርጫለሽ? እና ስራዬ ዲመት ማጫወት ነው። ምንድነው ስራሽ ለምትሉኝ ቁጭ ብዬ ዲመት አጫውታለሁ። ነው ግን ወንድ ነው ሴት ነው? አልገባኝም። ታውቃለህ? እሺ ቀጥይሽ። እና በቃ በላለሁ። ሌላ ምንም አላማ የለኝም። እነሱ ማጫወት ነው። እና ኢትዮጵያ ሄጄ ጫው ሽሮ በርበሬ ከመል ከነዚህ ምንም ከማይናገሩ ሰው ጋር ቢሆን አይቻለኝም። እንደዛ ወዲያና መውደቅም ሊሆን ይችላል ሉሲ። ስለዚህ እኔ ከሉሲና ከአሽ ጋር ብጫወት ይቻለኛል። እንደው የእውነት ነው የምላችሁ። እኔ እዛ ሄጄ ጎዲያና ላይ ከመወዲቅ ምድያል ያሁላ ማለት ነው። ለውጥ የለም ለውጥ ነው ያለው። ስለዚህ እኔ እዛ ምን ሰራለሁ? በቃ እንሁን እየጠበኩኝ እዚሁ ማርጀት ይሻለኛል። ሲጀመር አርጅቻለሁ። የቀረኝ ትንሽ ነው። ምን ላደርግ? ለወልድ ላገባ ገር የልግባበው ጂቢ በቃ እነ ሉሲን አግባቸው እዛው አሽግድ ሀዛ እና ቋንቋቸው አረበኛ ነው። እነሱን ያው እያጫወኩ ያችማ በቃ የተመታች ናት። እያጫወኩ ነው እላችኋለሁ። ስራ የነሱን ጂቢ ማለት የምሯን ነው። ድመት እያጫወታችሁ የሚከፈላችሁ ከሆነማ እኛን ቦታው ነው ነገር እኛም እንሄዳለን። ዳንስ ዶሮ ቀረ ይላል። ወደ ካራቴ ቀየረው ደግሞ ማለት በሰላም ብዙ አይነት ፖዚሽኖችን አሳይ ማለት ካራቴ አሰልጣኝ ነን። አሁን እንደዚህ ለፍቶ ራሱ እኮ አያሳልፍም። የሚገርማችሁ ነገር እኮ ክፋታቸው አይዶል ላይ ግን በነገራችን ላይ የድሮ አይዶል ላይ የሚወዳደሩ ሰዎች ይሻላል። በድምጽም በዳንስም እንደዚህ የሚችሉ ናቸው። ታውቃለህ ብዙ አይነት ፖዚሽን ያሳዩን ነበርና የድሮ አይዶልን የሚበልጣለው ብዬ አላስብም። ፈረስ ውድድር እያሱ የጃል ሜዳ ምርጥ ፈረሰኛ ነው። ምርጥ ፈረሰኛ አስባለሁ። አሁን ፈረስ ውድድር ላይ ዘሄደ ሲገለብጥ ሰው ፊት በቲም ባለቤት ይገላል እርግጠኛነት። ሳሚዳን ይላል። አውራይ መኪናችን ጋር ደርሰናል። መኪና ታምራለች ሳሚዳን። ያው እንደምታዩት ሰዎችም ይሮጡ
ሩጫ ጀመረች። ምን ውስጥ ገብተሃል? ሮጠን አንድ ቤት ገብተናል። መኪናን ጣልካት እዛው? ያስቅ አድቬንቸር ነው። ያው ሮጠን አንድ ቤት ነው እንደዛለ አንድ ቤት ገብተናል። መኪናችን ጋር ደርሰን ነበረ። ምን ያደርጋል ጠላቴ? መኪናችን ልንሄድ ስንል ኃይለኛ እንትን ሲመጣብን ምን በጣም ግርግር ሲበዛ ከጎን ወዳለ ቤት ገባን። አቀለል አርግተው አታውራ። ሩጠን የገባው ተሯሩጠን የገባው አየነ እኮ ቪዲዮ ለምን ሩጠን አምልጠን ገባን አትልም ማለት ረጋ ብለህ እንደ ልክ ደበቅ እንዳልክ ነገር ሰምተዋል። ያው ይመቻችሁ። አሁን ትንሽ በረድ ሲል ወደ ቤታችን ለመሄድ ነው ያሰብነው። 97 ላይ እንደዚህ ትሮጥ የነበረ ሳሚዳ። ለማንኛውም ግን አድዋ ድል ላይ እንደዚህ ማድረጋቸው በጣም ነው ያሳፈረችው እና አዲስ አበባ ፖሊሶች ምናምን አድዋ ድል ለማክበር የወጣን ህዝብ አታክብር ብለህ ወደ ቤት ማባረር በጣም ከባድ ነገር ነው። እኔ እንጃ ብቻ እናንተን አላውቅም። ምን እየሆነ በሰላም የሆነማ ያመለጠሽ መርፌ ያለ እንጂ ብራዘር የሞላ ወደ ቦሌ ለጀና ወደ ቦሌ ያንሷን ለሞታ የና ወደ ቦሌ አንቺና ያንተምና እስኪ ወደ ቦሌ አንዴ ግባ ብቻ ከዛ ገብተባቴ በግድ ነው እንደሚያስገቡ ቃት እየገቡለት ድሮም እኮ በግድ ሲያስገቡ መቀጠር አለብን። ከጨረሱ በኋላ ትንሽና ያወሩሻል። በነገራችን ላይ ይሄ ነገር እንደፈል ነገር ሰሩት እንጂ አዲስ አበባ ውስጥ የተለመደ ነገር በግድ ያስገቡና አገኘው ብለህ ነፃ ታክሲ ስትሄድ ኬስን በርብረው ነው ባዶን የሚያስቀምጡት። አይናስ የዛሬ ቪዲዮአችን ይሄን ምስል ነበር። ካልተመቻችሁ ላይክ እና ሰብስክራይብ ማድረግ እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ ድረስ ፒስ